የኦሮሞ የበላይነት ኦሮሞዎች ባለጊዜ ሆኑ። እኛ ባለጊዜ መሆን አንፈልግም። ጊዜው የሁሉም እንዲሆን ነው የምንፈልገው። የሁሉም እንዲሆን ነው የምንፈልገው። ምክንያቱም ባለጊዜ ከሆንክ ጊዜ ያልቃል። ጊዜ ሲያልቅ ደግሞ ትዋረዳለህ። በእኛ ስም ደግሞ ካድሬዎች ተሰባስበው አንድ መስሪያ ቤት ውስጥ ሞልተው በእኛ ስም ሌላው ህዝብ ደግሞ እንዲጨቁሩ ፈጽሞ አንፈልግም። ፍትሃዊ እኩልነት ያለባት ኢትዮጵያን መስራት እንፈልጋለን። የታገልነው ለዚህ ይሄንን አብረን እንታገል ነው የኔ ግብዣ። ኦሮሞ በተነካ ቁጥር እስልምና ይነካል። እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ። ለምሳሌ በዮሐንስና ከዛ በኋላም በቴዎድሮስ በዮሐንስ በሚኒልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር። ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት። እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት። የኦሮሞ ድሎች ደግሞ የሙስሊሞች ድል ናቸው ብያለሁ። እነዚህ አንድ ሁለት ምሳሌዎች ሰጥቻለሁ። አንደኛው ምሳሌ ምንድነው? ለምሳሌ በኃይለ ሥላሴን ከገለበጡት የህዝብ እንቅስቃሴዎች ውስጥ የኦሮሞ ገበሬዎች እንቅስቃሴ መጠቀስ አለበት። በራያ አካባቢ በወሎ የየጁ ኦሮሞዎች ከ1928 አንስተው እስከ 1943 አሁን ወያኔ አንድ ብለው የሚጠራውን እንቅስቃሴ ያደረጉት የኦሮሞ ሙስሊሞች ናቸው። በዛ አካባቢ እነዚህ ያደረጉት እንግሊዞች በመርዝ መጥተው የጨፈጨፉት ማህበረሰብ ከዛም በኋላም በባሌ አካባቢ በሐረርጌ አካባቢ በአርሲ አካባቢ የተደረገው የኦሮሞ ህዝብ እንቅስቃሴ የንጉሱ ወንበር አንቀጥቅጦ ከስልጣን ላይ ሲወረውረው ምን ተፈጠረ? መጀመሪያ በኢትዮጵያ የሚኖሩ ሙስሊሞች ሲባል የነበረው የኢትዮጵያ ሙስሊሞች ሆኑ ማለት ነው። የኦሮሞ ድል ለሙስሊሙ ድል የሆነበት ሁኔታ ነው ያለው። ከዛ በኋላ በ17ቱ ጦር በደርግ ዘመን ጊዜ በእስልምና ላይ የነበረውን መታፈን ከማስወገድም በልጦ ፌደራሊዝምና የብሔሮች እኩልነት እዛ አካባቢ እንዲመጣ ያደረገው ትልቁ የኦሮሞን ኃይል መፍራት ነው። የኦሮሞ ወታደራዊ ኃይል ትልቅ ስለሆነ አይደለም። ኦሮሞ በጣም ሰፊ ስለሆነ ያነሳቸውን ዋና ዋና ጥያቄዎች ሳይመልስ ማንኛውም መንግስት ስልጣን መያዝ እንደማይችል ወያኔና መለስ ዜናዊ በጣም የተረዱት ነበር። ስለዚህ ፌደራሊዝምን ራስን በራስ የመስተዳደር በቋንቋ መጠቀም ማምጣት በዛ አካባቢ እስልምና እንዲስፋፋ ሙስሊሞች እንዲጠናከሩ አደረጉ። ከዚህ ውስጥ አንዱ ምንድነው? ፌደራሊዝም ሲመጣ እንደምታውቁት ብዙ ጊዜ ሙስሊሞች ወደ ንግድ እንጂ ወደ ፖለቲካ አይመጡም። ፖለቲካ ወይ አይጠራቸውም፣ እነሱም ሄደው በራ አንኳኩም ነበር። ፌደራሊዝም ሲመጣና ኦሮሞ ራሱን በራሱ ማስተዳደር ሲጀምር ብዙ ሙስሊሞች ወደ ፖለቲካ የገቡት ዛሬ የምታውቋቸው እንደነ መኮንን እና ሙክታሮች እዛ ደጁም ሊደርሱ አይችሉም ነበር ኦሮሞ ተጠናክሮ እዛ አካባቢ ባይመጣ። ይሄ ስለዚህ የኦሮሞ ህዝብ ትግል ለእስልምና መጠናከር ወሳኝ መሆኑን በተለይ ሌሎች መገንዘብ አለባቸው። በጣም ወሳኝ ነው። የኦሮሞ ህዝብ እዛ አካባቢ እስካልተጠናከረ ድረስ ብዙም መሄድ አይቻልም። ከዛ በመቀጠል የቋንቋ አብዛኛው ሙስሊም እዛ አካባቢ እንደምታውቁት ኦሮሞ ነው። ከዛ የተነሳ የኦሮሞ ማህበረሰብ በራሱ ቋንቋ መማር፣ ሌላውም ሶማሌው፣ ሐረሪው ሌላው በቋንቋ መማር መጀመር፣ በራሱ ቋንቋ ማንበብና መጻፍና መልእክት መለዋወጥ መጀመሩና መቻሉ ሃይማኖቱ በስፋት እንዲስፋፋና ዛሬ መንግስትን ባንቀጠቀጠው ደረጃ እንዲመጣ ያደረገው የኦሮሞ ህዝብ ትግል መሆኑን መገንዘብ አለባችሁ። ይሄ ፕሮፓጋንዳ አይደለም፣ ፋክት ነው የምነግራችሁ።